የጽድቅ ፍሬ ነው። ዘረኛ አለመሆን የጽድቅ ፍሬ ነው። በአንጻሩ ግን የክፉ ልጆች የተባሉ ስራቸው ምንድን ነው? ሰውን ማስታረቅ ሳይሆን ማጣላት። አያችሁ፣ ያላቸውን ማካፈል ሳይሆን የሰው ገንዘብ መንጠቅ፣ መስረቅ፣ በሐሰት መመስከር፣ መዋሸት፣ ሰውን መክሰስ፣ ይህ የክፉ የዲያብሎስ ልጆች ናቸው። የእግዚአብሔር ልጆች ከሆን መገለጫችን ምን ሊሆን ይገባዋል? መታወቂያችን ምንድን ነው? የክርስትና መታወቂያ ነው። የቀበሌ መታወቂያ እስኪ ያለው ሰው እጁን ያሳያል። የቀበሌ መታወቂያ ያለው እኔም አለ። የሌለው ሰው አለ? የቀበሌ መታወቂያ የሌለው አለ? ከፍ አድርጉ እንጂ እጃችሁ። ደነዘዙ። አንቺ እጅሽ ነው ፊት ለፊት የለሽም? አዎ፣ የሌላችሁ አትገደዱ። ያለ ቀበሌ መታወቂያማ ጌታዬ፣ እንዳውም ዲጂታል መታወቂያ ካልያዛችሁ ከዚህ ደብረ ብርሃን መሄድ አትችሉ። ግድ ነው፣ የመንግስት ሕግ ነው። የክርስትና ደግሞ መታወቂያ ነው። የክርስትና መታወቂያው ወረቀት አይደለም፣ ዲጂታልም አይደለም፣ ምንም አይደለም። ምንድን ነው? የሚያውቅ ሰው ይንገረኝ። የክርስትና መታወቂያው ምንድን ነው? ምን አልሽ? እዚህ አካባቢ ጥሩ ድምፅ እየሰሙ ምንድን ነው ያልሽው? ማተብ አይደለም። እሱም ትንሽ ቀረብ ይላል። እሱም አንዱ መገለጫ ነው እንጂ መታወቂያውን ልንገራችሁ። እስካሁን መታወቂያ ሳይኖራችሁ አቤት! ይህንን መታወቂያ ያልያዘ ሰው ፖሊስ ላይ ጠይቃችሁ ይችላል። መላእክት ግን ይህን መታወቂያ ያልያዘ መንግሥተ ሰማያት አያስገቡም። ልንገራችሁ እንደ ቅዱስ ሚካኤል። የክርስትና መታወቂያው ምንድን ነው? እስኪ ወደዚህ አካባቢ አይደለም ተው፣ እሱ የሰበካ ጉባኤ እዚህኛ ቄሶቹ የፈጠር ነው። ሌላ ወደዚህ አካባቢ አይ እሱ መታወቂያ ይሆን ቀረብ ይላል። ስጋው ደግሞ ጥሩ ነው ይሻላል። አቤት! እሺ፣ ይኸው የክርስትና መታወቂያ ይኸው። እግዚአብሔር ምስክር፣ እስካሁን አላወቃችሁትም። ያሳዝናል። ሳሰቡ ቀርታችሁ ሳይሆን ሰሚዐሰ ትሰምዑ ወይትለቡ፣ መስማት ትሰማላችሁ አታስተውሉም ተብለናል። ይሄ እኮ ነው ችግሩ። አንድ ምስጢር ልንገራችሁ። በሁለተኛ ቆሮንቶስ ምዕራፍ 4 ላይ ቅዱስ ጳውሎስ የዚህ ዓለም ገዥ ነው ሰይጣን፣ በጉልበት ነው ፈጥሮ ሳይሆን ይሄን ዓለም የሚገዛው በጉልበት ነው። የዚህ ዓለም ገዥ አለ የወንጌልን ቃል ሰዎች ሰምተው እንዳይድኑ አእምሯቸውን አሳወረ ይላል። ሰይጣን የሰውን አእምሮ ያውራል። እግዚአብሔር ደግሞ የታወረውን አእምሮ በሉቃስ ወንጌል ምዕራፍ 24 እንደተጻፈው መጻሕፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው ይላል። ሰይጣን ያወረውን ልቦናችሁን የክርስትና መታወቂያ እንዳታውቁ ያደረጋችሁን እግዚአብሔር በእውነት አእምሯችሁን ይክፈትላችሁ። አሜን በሉ። እየመረቋችሁ አእምሯችሁን ይክፈትላችሁ፣ አእምሯችሁን ይክፈትላችሁ። የክርስትና መታወቂያ ልንገራችሁ። ይህን መታወቂያ ማውጣት የሚፈልግ ሰው አለ? አዎ፣ ክፍያ የለውም። ፎርም ሙላ ይባላል። በልብ ነው የመታወቂያ ብያዝ። የክርስትና ምልክት ኢየሱስ ክርስቶስ ነው የመታወቂያ የሰጠው ለሐዋርያ ደቀ መዛሙርቴ ብትሆኑ እርስ በርስ በሉስ